እንዴት አደራችሁ? ሰላም ናችሁ? እላለሁ። እግዚአብሔር ይመስገን ሰላም ነኝ። እንግዲህ ምሳ እየሰራው ነው። ዛሬ ጁምአ ነው እንደሚታወቀው። ሰው ይመጣል። በብዛት አይመጣም እንደ በፊቱ። እግዚአብሔር ይመስገን ዛሬ ቀለል ያለ ሰው ነው። እንግዲህ ዶሮዬን እዚህ ውስጥ ጨምሬ ያለው ያው ከመጀመሪያው ጀምሬ አላሳየዋችሁም፣ ግን አልተመቸኝም ለመቅረጽ። መንዲ ነው የምሰራው። እንግዲህ መጨረሻ ላይ ደግሞ ሰርቶ ሲያልቅ አሳያችኋለሁ። ሼር እና ሰብስክራይብ አድርጉልኝ፣ ላይክ አድርጉ። አዲስ ጀማሪ ነኝ፣ አበረታቱኝ ውዶቼ። በተለይ ደግሞ አረብ ሀገር ለምትኖሩ ያው ለእናንተ ይሄ ስሜት ይገባችኋል ብዬ ነው። ለእናንተ ብቻ ነው የሚገባው የአረብ ሀገር ድካም፣ የአረብ ሀገር ልፋት። በዚህ ሙቀትን ብርድን ተቋቁመን የትንሹንም የትልቁንም ግልምጫ፣ ጩኸት፣ ሁሉንም ነገር ችልን ያለ ነው። እዚህ ያለ የሰራ ሰው ብቻ ነው የምረዳው እንጂ ሌላ ቦታ ወይ ደግሞ ኢትዮጵያ ውስጥ ላለ ሰው ብትነግሩት ምንም አይመስለውም። ምክንያቱም አላየም። የሴት ልጅ ምጥና የአረብ ሀገር ስራ ያየ ሰው ብቻ ነው የሚያውቀው። ሴት ልጅ ስትወልድ የወለደች ሴት ብቻ ናት ምጡን ምን አይነት እንደሆነ ከአንቺ ጋር ቢጨነቁ ብለፉ ብደክሙ ግን ያ ምጥ ምን እንደሆነ ማንም ሰው የወለደች ሴት ብቻ ነው የምታውቀው። የወለደች ሴት ብቻ ናት የምታውቀው። እና ስለዚህ አረብ ሀገር ስራም አረብ ሀገር የሄደ የሰራ ሙቀቱንም ያየ ሰው ብቻ ነው የምረዳው። ሌላ ሰው ማንም ሰው አይረዳም። በቃ ቢያዝኑም እንኳን አይረዱም ምን አይነት እንደሆነ ማለት ነው። ሲያዩ ነው የሚረዱት። እና እናንተ ውዶቼ እንግዲህ ሰብስክራይብ እና ቪዲዮዬ ቪው እንዲያገኝ ተመልከቱልኝ። ለቋንቋ ስህተት ምናምን ነገር ይቅርታ እያልኩኝ በቃ መልካም ጁማ ይሁንላችሁ። መልካም ውሎ ሁላችሁም። እንግዲህ ይሄኔ ኩሽና ውስጥ እንደሆናችሁ አውቃለሁ። አረብ ሀገር ያላችሁ ሴቶች እግዚአብሔር ብርታት ይሁናችሁ። በርቱ፣ አይዟችሁ፣ ያልፋል። አንድ ቀን ታሪክ እንደሚሆን ተስፋ አደርጋለሁ ብዬ ነው የማስበው። እራሳችሁን ጠብቁ። በዚህ ሙቀት ውሃ ጠጡ። የተገኘውን ነገር ሳትመርጡ ብሉ። በቃ ምንም ነገር ብሉ። ውሃ በደንብ ጠጡ። ውሃ ካልጠጣችሁ እንትን ነው። ስራ አትበሉ። ብሉ በደንብ መጀመሪያ ብሉና ከዛም በኋላ ስሩ። ሰው ካልበላ በጣም ከባድ ነው። እንኳን እዚህ ኢትዮጵያ ራሱ ካልተበላ አይሆንምና በደንብ ብሉ። በቃ የተገኘ ነገር 2-3 ጉርሻ ይሁንና እሱ ላይ ውሃ በደንብ ጥጥት አድርጉ። ከዛ በኋላ ወደ ኩሽናችሁ ግቡ። እነሱ አንድ ቀን ብትታመሙ ማለት ነው ወደ ኢትዮጵያ ነው የሚሸኟቸው። ወይም ማንም ሰው ያውቃልና ራሳችሁን ጠብቁ ነው የምላችሁ። በተለይ ልጅ ትታችሁ የመጣችሁ እህቶች ለልጆቻችሁ ስትሉ እዚህ የምትለፉ የምትቃጠሉ ለልጆቻችሁ ነው መኖር አለባችሁ። ስለዚህ በደንብ ራሳችሁን ጠብቁ። እነሱ ምንም አያገባቸውም። ሰዎቹ ብትጎዱ ወዲያው ነው አሽቀንጥረው ነው የሚጥሉን። እና በደንብ ራሳችሁን እየጠበቃችሁ ስራችሁን ስሩ እላለሁ። መልካም ጁምአ። በኋላ መጨረሻ ላይ ይሄ መንዲ ሲደርስ አሳያችኋለሁ። ባይ ባይ። ሰብስክራይብ አድርጉኝ፣ አበረታቱኝ። ገና ትላንትና ምናምን ነገር ነው በደንብ ዩቱብ እንደከፈትኩ የገባኝ፣ አላወኩም ነበረ። እና ሰብስክራይብ አድርጉኝ እንዳታልፉን። በተለይ ካዳማ የሆናችሁ ሸቃላ የሆናችሁ፣ እኔም ሸቃላ ስለሆንኩ ማለት ነው። እና መልካም ጁምአ ብያለሁ። ሰላም ዋሉ ሁላችሁ። እግዚአብሔር ከእናንተ ጋር ይሁን። ስራችሁ በስራችሁ በሁሉ ነገራችሁ እግዚአብሔር ጣልቃ ይግባላችሁ። እሱ ካልገባ አንችልምና አይዟችሁ፣ በርቱ።